ፍቅር ሲፈርድ ክፍል 2 እውነተኛና አሳዛኝ እንዲሁም አስተማሪ። ለዚህ ቤት አዲስ ከሆናችሁ ተመሳሳይ ታሪኮች ቶሎ እንዲደርሳችሁ ሰብስክራይብ አድርጋችሁ ጀምሩ። ሳራ አሁን ሁሉም ነገር ገባት። የእንጀራ እናቷ አባቷን ማስገደሏ አረጋገጠች። በረንዳ ላይ ተቀምጣ ለረጅም ሰዓታት በንዴት ተንገበገበች። ምን አይነት እድለቢስ ነኝ ግን ስትል ራሷን አማረረች። ይህኔ ሳታስበው ሳራ መቼ መጣሽ አለቻት ማርታ። ሳራም ለምን ይሁን ባታውቅም ድንግጥ ብላ ቆመች። ነይ ሰው ላስተዋውቅሽ አለቻትና ተመልሳ ገባች። ድንጋጤዋ ልብ ያለች አትመስልም ነበር። ሳራ ግራ ገባትና ማን ይሁን እያለች በውስጧ ተከትላ ወደ ውስጥ ገባች። ስትገባ ሁለት ሴትና አንድ ወጣት ወንድ ሶፋ ላይ ተቀምጠዋል። በየተራ ጨበጧትና ቆመች። ሳራ ማለት እሷ ናት አለች። እያስተዋወቀቻቸው ትመስላለች። እነሱ ጓደኞቼ ናቸው። እሱ ደግሞ ብላ ንግግሯን ሳትጨርስ ስልኳ ጠራ። ይህኔ ሳራ ወደ መኝታዋ ክፍል ገብታ ጋደም አለች። የማታውቃት እናቷን ሳትጠግብ ያጣችውን አባቷ ፎቶ እያየች ማልቀስ ጀመረች። ፈጣሪ የረሳት አልፎም የማያውቃት መሰላት። በመሃል ደግሞ ሉልን ስታስታውስ ሉሌ ምን አለ ባላወቅኩ ትላለች። እንዲሁ እያለች እንቅልፍ ያዛት። ተኛች። ግን ከወትሮ በተለየ ፈርታለች። በየደቂቃው ትባንናለች። ልክ እንደ አባቷ እሷንም ልገድላት ማቀዷ እርግጥ በመሆኑ ቀኗን መጠበቅ ወይስ ቤቱን ጥላ መጥፋት ሁለቱም ለሷ አደጋ ነው። በጠፋ መሄጃ ስለሌላት ብትኖርም ሞት ስለታቀደላት ምርጫ የላትም። ሳራ ከቀን ወደ ቀን ፍዝዝ ማለት ጀመረች። ይባስ ብላ ማርታ የሳራ አባት ከሞተ 4 ወር ሳይሞላው እንኳን በእድሜ ግማሽ ከሚያንሳት ባላግብታ አረፈችው። ባልተብዬው ሳራ ያስጠናታል። ልክ እንደ ታላቅ ወንድም ይንከባከባት ጀመረ። ሳራ ይበልጥ ግራ ገባት። በእንዲህ እንዳለ የሚኒስትሪ ፈተና ደረሰ። ይህኔ ሉሌ ለሳራ የተወጋ ልብ የሚል ልቦለድ መጽሐፍ ሰጣት። ሳራም ቤት ገብታ እስክታነበው ጓጓች። ልክ እቤት ስትገባ የመጀመሪያ ስራዋ መጽሐፉን መግለጥ ነበር። ይህኔ በጥንቃቄ የተጣጠፈ ወረቀት ከውስጡ አግኝታ ከፍታ ማንበብ ጀመረች። ሳሪቲ፣ ትምህርት ተዘግቶ ከመለያየታችን በፊት ስላለፉት ስህተቶች ይቅር እንባባል። ይገርማል፣ እኔ አንቺን አፈቀርኩ። ማፍቀሬ ልክ ነበር፣ ባንቺ እይታ ደግሞ ስህተት ነበር። የሰጠሁሽ መጽሐፍ ቆንጆ የፍቅር ህይወት ያስተምርሻል። ያኔ ውድ ማፍቀሬ ቢያስከፋሽም ማቆም አልችልምና አሁንም ወደፊትም አፈቅርሻለሁ ይላል። አንብባ ስትጨርስ የደስታዋም የሐዘናዋም ስሜት ተፈራረቁባት። ደስታዋ ልዑል ሲሆን ሐዘኗ ደግሞ ጓደኛዋ ቤቲ ናት። ሳራ ለልዑል መልስ መጻፍ አልፈለገችም። በነጋታው የፈተና ፈረቃቸው ይለያይ ስለነበር ሳይገናኙ ቀሩ። ከ2 ቀን በላይ ግን መታገስ አልቻለችም። ሰፈሩ ድረስ ሄዳ ከቤቱ አስጠራችው። ልዑል ልክ ሲያያት ደንግጦ ቆመ። ከዛ ግን አይኖቻቸው ተግባቡ። ቃል ሳይለዋወጡ ልቦቻቸው ፍቅር ተጋሩ። ከዚህ ቀን ጀምሮ ሳራና ልዑል አንድ ሆኑ። ሳራ በሞት እንኳን ብላ ለልዑል ስላለፈው ሁሉ ህይወቷ አጫወተችው። ቅስሙ ተሰበረ። በቅርቡም ከዛ ቤት መውጣት እንዳለባት አብረው ወስነው ነገሮች ማመቻቸት ጀመሩ። ሐምሌ አልቆ ነሐሴ ተራው ሊረከብ ደርሷል። አንድ ክፉ ጧት ማርታ ከቤት ወጣለች። ቤት ውስጥ ያሉት ሳራና የማርታ ባል ነበሩ። ሳራ ሰውየው ባታምነውም ትወደዋለች። ለዛ ነው እሷ እንጂ እሱን አትፈራውም። ያን ቀን ግን ይህ ወጣት ሳራ ለስጋዊ ስሜቱ ተመኛት። ተመኝቷትም አልቀረም። በብዙ ልፋት የእንቅልፍ ኪኒን እንድትውጥ አደረገ። ሳራም ድብን ያለ እንቅልፍ ተኛች። ይህኔ ሊደፍራት ልብሶቹ ለማውለቅ ይጣደፍ ጀመር። ክፍል 3 ይቀጥላል። ሰምተው ሲጨርሱ ሼር በማድረግ ታሪኮቹን ለሌላ ሰው ያጋሩ።